የልዩ ፍላጎት ልጆች ወላጆች ትልቅ ጠቀሜታ ስላለው ስለ ሊኮቤሪን ፎሊክ አሲድ ሰፕሊመንት ሰምታችኋል? ሰላም ፋሲካዎች ነን። ዛሬ ለልጆ ትልቅ ለውጥ የሚያመጣ ሊኮቤሪን ፎሊክ አሲድ ስለሚባል ሰፕሊመንት እንነጋገራለን። እስከ መጨረሻው ድረስ አብራችሁን ቆዩ፣ ታተርፉበታላችሁ። ሊኮቤሪን ፎሊክ አሲድ ለልዩ ፍላጎት የሚሰጥ ሰፕሊመንት ሲሆን በቅርቡ በፉድ ኤንድ ድረግ አድሚኒስትሬሽን አፕሩቭመንት አግኝቷል። ይህ ሰፕሊመንት የሚያስፈልጋቸው እነማን ናቸው የሚለውን እንይ። ሌቭል 1፣ ሌቭል 2፣ ሌቭል 3 ኤኤስዲ፣ ኤዲኤችዲ እንዲሁም ኤኒ ኒውሮ ዲቨሎፕመንታል ዲሌይ ላለባቸው ይሰጣል። ሊኮቤሪን ፎሊክ አሲድ ሰፕሊመንት በውስጡ ፎሊክ አሲድ እና ካልሲየም የተባሉ ንጥረ ነገሮችን የያዘ ሲሆን እነዚህ ንጥረ ነገሮች ደግሞ ለአእምሮ እድገት በጣም የሚጠቅሙ ናቸው። አእምሮ እድገት ላይ የሚያመጡት ለውጥ ምንድነው ብለን ስናይ የስፒች ዲሌይ ወይም ኮሚኒኬሽን ባሪየር ላለባቸው፣ አግሬሲቭ ለሚሆኑና ኤኒ ኒውሮ ዲቨሎፕመንታል ዲሌይ ምልክቶችን ለሚያሳዩ ጥቅም ላይ ይውላል። ይህ ሰፕሊመንት የሚሰራበት መንገድ ህፃናት በውስጣቸው ፎሊክ አሲድ ቢኖራቸውም ወደ አእምሮ መግባት ያቅተዋል። ይህ ሰፕሊመንት ደግሞ ይህንን በማገዝ እነዛን ሪሴፕተሮች ወደ አእምሮ ክፍል ወደ ተለያዩ የአእምሮ ክፍላችን እንዲገቡ ያግዛቸዋል ማለት ነው። በገቡ ሰዓት ደግሞ የሚያስፈልገውን የአእምሮ እድገት ላይ አክሽናቸውን ያሳያሉ። ይህ ሰፕሊመንት ብዙ ለውጥ የሚያመጣው የፎሊክ አሲድ ሪሴፕተር አውቶአንቲቦዲ ያላቸው ላይ ሲሆን ነገር ግን በተሰራው ሪሰርች ይሄ ሪሴፕተር የሌላቸው ላይም ከ65 እስከ 75% ለውጥ ማምጣት ስለተቻለ በትራያል ኤንድ ኤረር ስፔሻል ኒድ ለሆኑ ህፃናትን ይሰጣል። ወላጆች መረዳት ያለባችሁ ነገር ይህ ሰፕሊመንት እንደ ኪውር የሚያገለግል ሳይሆን ለልጆቻችሁ ትልቅ ለውጥ ለማምጣት እንደ ሰፖርት መካኒዝም ነው። የሚያመጡት ለውጥ የሚሆነውም ከዚህ በፊት ምንም ድምፅ አውጥቶ የማያውቅ ልጅ ካለ ድምፅ እንዲያወጣ ማገዝ፣ ቃላት መናገር የሚያቅተው ካለ አንዳንድ ቃላትን እንዲናገር፣ አግሬሲቭ የሆነ ልጅ ካለ ኢንአቴንቲቭ ሃይፐር አክቲቪቲውን እንዲቀንስ ለማድረግ ያግዛል ማለት ነው። ነገር ግን እነዚህ ለውጦች እንዲከሰቱ በትንሹ ከ3 ወር እስከ 6 ወር መታገዝ አለበት። የሚሰጣቸውን መጠን በተመለከተ ኪሏቸው ላይ ዲፔንድ ያደረገ ስለሚሆን በሎው ዶዝ ነው የምንጀምረው። 0.5 ሚሊግራም ፐር ኬጂ አድርገን ይህንን ስሌት ግን ሕክምና ባለሙያ መስራት ስላለበት አቅራቢያችሁ ያለ የጤና ባለሙያ እንድታማክሩ ይመረጣል። የዚህ ሰፕሊመንት የጎንዮሽ ጉዳቶችን ደግሞ ከዚህ ቀጥሎ እንመለከታለን። ከመጀመሪያው 2 ሳምንት ጀምሮ እስከ 6 ሳምንት ባለው አብዛኛውን ጊዜ የሚታየው የጎንዮሽ ጉዳት ሃይፐር አክቲቪቲ ወይም ከነበሩበት የእርጋታ ደረጃ በጣም የማስቸገርና የመንቀልቀል ባህሪ ሊያሳዩ ይችላሉ። ከዛም በተጨማሪ የሚሰጣቸው አብዛኛውን ጊዜ ማታ ማታ እንደመሆኑ መጠን ከእንቅልፋቸው ጋር የሆነ እክል ሊያጋጥማቸው ይችላል። የቆዳ ማሳከክ፣ ማስመለስ፣ የምግብ ፍላጎት መቀነስ ተያያዥነት ያላቸው የጎንዮሽ ጉዳቶች ሲሆኑ ከዚህ በተለየ ደግሞ የመከሰት እድሉ አነስተኛ ቢሆንም አንዳንድ ልጆች ላይ የመንቀጥቀጥ ወይም ሲዠር የምንለው ምልክት ሊያሳዩ ይችላሉ። ስለዚህ ወላጆች ሲዠር ወይም ማንቀጥቀጥ ሲኖር፣ የማያቋርጥ ማስመለስ ሲኖር እንዲሁም ደግሞ የቆዳ ማሳከኩ አደገኛ ደረጃ ላይ ሲደርስ ይህን ሰፕሊመንት እናቋርጠዋለን ማለት ነው። ከላይ እንደጠቀስነው ይሄ ሰፕሊመንት ልጆቻችሁ የሚያመጡት ለውጥ ላይ እገዛ ስላለው በአቅራቢያችሁ ባለ የጤና ባለሙያን በማማከር ልጆቻችሁ እያስመዘገቡት ያለው ለውጥ ላይ የተሻለ ድጋፍ ያደርጉላቸው። ለነበረን ቆይታ እናመሰግናለን። በቀጣይ ቪዲዮ እንገናኛለን።